ተርም ነው የሚለውን ለመያዝ ሁለተኛ ነገሥት ምዕራፍ 7 ቁጥር ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 ላይ ከሆድ ወይም ደግሞ ከሆድ የሚወጣውን ዘርን አስነሳለዋል። አስነሺ ማን አለ? አውጪው ማን አለ? አንድ አምላክ አለ። የሚወጣው ደግሞ ምን አለ? ዘር አለ። ያንን ዘር ደግሞ እኔ ምን ሆነዋለሁ አለ? አባት ሆነዋለሁ አለ። እርሱ ደግሞ ልጅ ይሆነኛል አለ። እዚህ ጋር አባትና ልጅ የተባሉት ኦንቶሎጂካል አይደሉም፣ ፍጡርና ፈጣሪ ናቸው። አባትና ልጅ የተባሉት አንተ ልጅህን እኔ ዛሬ ወለድኩ አለ አይደል? ወለድኩ ማለት ምን ማለት ነው? ትርጉሙ ንገረኝ እስቲ። ወለድኩ ማለት ያው ወለድኩ ማለት I'm the source ነው። እኔ theologically ነው አንደርስታንድ አድርገኝና መዝሙረ ዳዊት which we understand ማለት ነው። ኦኬ መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ ተራሮች ሳይወለዱ ይላል። ምን ማለት ነው? ቴዎሎጂካሊ ለምን እሱን መልሰዋለሁ? ተራራ እኮ ነው ሳይወለዱ ይላል። አይ ተራራ ግን ምድራዊ ነገር አይደል? አይ ምንም ይሁን ግን ሳይወለዱ ይላል እኮ። ማንም ይወልዳቸው ምድር አይቶ ነው ማለት አይወለዱ ይላል። አዎ አይት መወለድ የሚለው ጌኔካ የሚለው የግሪከኛው ቃል መፈጠርን ለማመልከት ይመጣል። ስለዚህ አይ የተወለደ እንጂ ያልተፈጠረ ምንለው እኮ ለዛ ነው እኮ። መወለድ ማለትና መፈጠር ምንድነው ልዩነቱ? ስለስንል ፈጣሪ ጾታ የለውም። ለምን ይወልዳል? መወለድ የሚለው ለፈጣሪ የሚሰራው መመስራቱን ሊያማመልከት ነው። አብ በራሱ ሕይወት እንዳለው ለወልድም በራሱ ሕይወት እንድኖረው ሰጥቷልና አለ። አብ ከዛ ደግሞ ወልድ ደግሞ የዘላለም ሕይወት ነኝ ይላል አይደል? ማለት የዘላለም ሕይወት ደግሞ እንደተሰጠውም ይናገራል። እሱ አይደለም ነጥቡ። ግን ወደ ነጥባችን ስንመጣ ወለደው የሚለው ቃል ፈጠረው በሚል ነው የሚመጣው በባይብል ኬጅ። አይ እንደዛ ከሆነ ፈጠርኩ ይል ነበር። ለምን ወለድኩ ይላል ማለት ተራሮችን ሳይወለድ የሚለው ነገር ለምን ሰራዊት ሳይፈጠሩ ለምን አላለው? ለምን ሳይወለዱ ለምን አለው? እንደዛ ከሆነ ተራሮች ካለመኖር ወደ መኖር እየመጡ ስላልሆነ ነው እየወተወለዱ ወደ ታዲያ ተራሮች ሳይወለዱ የሚለውን ነገር ሳይፈጠሩ ብሎ ለምን አላስቀመጠውም? ሳይወለዱ ብሎ ለምን አስቀመጠው? ምክንያቱም ተራሮች አሁን ቃላቶችን እየሰነጠቅናቸው ስለሆነ ነው። ትርጉም አላቸው ነው የምልሽ እኮ ማራይ ሳይሆኑ ፍካራዊ ተወልደው ነው ካለመኖር ሳይሆን የመጡት ከነበረው ነገር ተወልደው። ተራሮች ሳይወለዱ ሲባል ሳይፈጠሩ ማለት አይደል እንዴ ተብሎ የተተረጎሙ በእናንተ? እኔ እንጃ ማለት አሁን እንዳልኩ ነው። ኮሜንታሪውን አላነበብኩም። እንግዲህ ችግር የለውም። ኢየሱስ መፈጠሩን ላሳይሽ፣ ፈጠረኝ ያለበትን ላሳይሽ፣ ሁለት ቦታ ጥቅስ ላሳይሽ። ኢየሱስ ምን ፈጠረኝ የለበሰውን ስጋ ብለን ስለምናምን ፈጠረኝ ቢል ብዙ ላስደንቀኝ ይችላል ብዬ ነው የማስበው። እውነት ለመናገር እንዴት ሰማይና ምድር የፈጠረው አምላክ ፈጠረኝ ካለስ? እኮ ታዲያ ማለት ያው የኢየሱስ ክርስቶስ ስጋ የተፈጠረ አይደል እንዴ ማለት? ስለዚህ ኢየሱስ ፍጡር ነው አይደለም እንዴ? ፈጠረኝ ካለ ፍጡር አይደለም? አሁንም የቃላት እንትን ስጋውን ፈጥሮ ተዋህዶ ነው የምንለው። ራሱ የፈጠረው ስጋ ነው። ፈጣሪ ካለ ኢየሱስ ፈጣሪ አብ ምንም ወልድ እንደሚፈጥር ነው አይደለም? ምን ኢየሱስ አብን ፈጣሪ ያለበት ጥቅስ ብሰጥሽስ? እኮ ስቲል ላይክ እንዴት ልበልህ ወልድም ፈጣሪ ነው። ላይክ እኛ እኮ ከሰማይ ሳይጎል በምድር ተገኘ ነው የምንለው አይደል? ስለዚህ ፈጣሪነት አብ he's the source አብ is the source። ስለዚህ ፈጥሮታል እኮ ነው ፍጡር ነው ማለት ነው። ኢየሱስ ክርስቶስ ነው የሚፈጠረው አይደል? ማን ተፈጠረ አልኩኝ እኔ? እሱስ ጥጂዛ ተፈጠረ አልኩኝ። ስለ ኢየሱስ ክርስቶስ ነው እስካሁን የምናወራው። በኢየሱስ ክርስቶስ ነው የሚፈጠረው ማለት የኢየሱስ ስጋ በኢየሱስ ክርስቶስ ነው የሚፈጠረው ነው የምልህ። እንዴ ኢየሱስ ክርስቶስና ስጋው ይለያያል እንዴ? ኢየሱስ ክርስቶስ ስጋው እኮ የድንግል ማርያም ማህፀን ውስጥ ኬሚካል ሪአክሽንና ሜካኒካል ፈንክሽን አድርጎ ነው ሜካኒካል ፈንክሽንና ኬሚካል ሪአክሽን አድርጎ ፕሮሰስ አድርጎ ተጸንሶ የተወለደው ነገር ፍጡር ነው አይደል እንዴ? አይ ሶሪ ማለት ያው ኦብቪየስሊ እንደዚህ አይነት ቃላቶችን መጠቀም አልችልም፣ ግን ኢየሱስ ክርስቶስ ራሱ የራሱን ስጋ ፈጥሮ ነው የለበሰው። ሰው የቱ ጋር ነው ፈጥሮ የለበሰው የሚለው የቱ ጋር ነው? እኔ አብ እንደፈጠረለት ነው ማለት ነው ፈጠረ ነው የሚለው አይደል እኮ። አይ የቱ ጋር ነው ስጋውን የራሱን ስጋ ድንግል ማርያም ማህፀን ውስጥ የነበረውን ስጋ ፈጠረ የሚለው? በምን ይፈጠራል? ስለዚህ ኢየሱስ ራሱን ፈጥሯል። ቴክኒክሊ ያ ራሱን ፈጥሯል። ኢየሱስ ራሱን ፈጥሯል። ያ ፕሪ ኢንካርኔት ኢየሱስ ክርስቶስ አፍተር ኢንካርኔት የሆነው ኢየሱስ ክርስቶስ ታዲያ ማን ፈጥሯል? እኮ ፈጣሪና ፍጡር አሉ ማለት ኢየሱስ። አንደኛው ኢየሱስ ፕሪ ኢንካርኔት የነበረው ኢየሱስ ፖስት ኢንካርኔት የነበረውን ፈጠረው አይደል? ቴክኒክሊ ያ
ወይኔ ማን ወልድ ነው ታዲያ? ምን ሌላ ምን ይመችሽ። እሺ ችግር የለውም። በጣም ሀሳብሽን እናከብራለን። ሌላ ጊዜ እንገናኛለን። እኔም ልውጣ። በጣም ተመችቶኛል። አንደኛ ቴዎሎጂካል ተርም ነው የምትጠቀሚው። ሌላ ጊዜ ስትመጪ በደንብ ትሪኒቲ ኮንሴፕትን ይዘሽ አጥንተሽ ምናምን ነገር መተሽ እንደምናወራ ተስፋ አለኝ። ሀሳቤን ስላከበርሽ፣ ሀሳብሽን ስላከበርኩኝ፣ ጥሩ ጊዜ ስለነበረን ምንም አይነት የቃላት ፐርሰናል የሆኑ አታኮች ሳይኖሩ ሀሳብ ስለተቀየረን በጣም አመሰግናለሁ። እሺ በትሪኒቲ ብታምኝም ኢየሱስ ጌታ ነው ብለሽ ብትይኝም ኢየሱስ አዳኝ ነው ብለሽ ብትይኝም እዚህ ቤት የወንጌል እጥረት በጣም አለ፣ ችግር አለ። ችግር የለም ሰብካለሁ። መጥቼ በቂ 20 ደቂቃ ምናምን እንፈቅድልሻለን። አብዱልከሪም ምንድነው ዓላማና ኢላማ ይኸው ቤት እየከፈተ ኑና ስበኩ እያለ ነው እንትን የሚለው። የወንጌል እጥረት በጣም አለ እዚህ። እኛ ጋር ፕሮቴስታንት አይመጣም፣ ኦርቶዶክስ አይመጣም፣ አይሰብኩንም። በእኔ ጣል ችግር የለም። እንትን ግን ቁርአን ላይ የተወሰኑ ጥያቄዎች ነበሩኝ። አሁን አንተ ባትኖር ችግር የለም። ባንክ ሌላ ሰው ይቀጣሉ። ሌሎች ወንድሞችም ስላሉ ከእነሱ ጋር ቁርአን ላይ ተቀጣያለሽ። ከኔ ጋር ብትኖሪ ጥሩ ነው። እኔ ጋር ብርድም አለ ሌላ